ይህ የ20 ዓመት ወጣት የገዛ ወላጆቹን ለማስገደል ሂትማን ለመቅጠር እየተዘጋጀ ነው። ዩቲዩብ ዛሬ የምናየው ስለ ባርት ዊትከር ነው። ባርት በቴክሳስ ውስጥ ከሚኖር በጣም ሀብታም ቤተሰብ ነው የተወለደው። ቤተሰቦቹም በጣም ይወዱታል። እንዲያውም በዊሊስ ከተማ ውስጥ በሐይቅ ዳር የሚገኝ ቤት ገዝተውለታል። ግን ባርት አንድ ትልቅ ችግር አለበት። በሆነ ምክንያት ቤተሰቦቹን ይጠላቸዋል። ምናልባት ከእርሱ በዙ ስለሚጠብቁ ወይም ደግሞ ኬቨንን ከእርሱ በላይ ስለሚንከባከቡት ሳይቀን አልቀረም። ለማንኛውም ባርት እነዚህን ሰዎች ከገደለ $1.5 ሚሊዮን እንደሚወርስ ያውቃል። እናም ምን አሰበ? ገንዘቡን ለማግኘት ቤተሰቦቼን መግደል አለብኝ ብሎ አሰበ። በ2000 ዓ.ም ባርት የመጀመሪያ ሙከራውን አደረገ። ግን ቢፈልግ ፕሮፌሽናል የሆነ ሂትማን ለማግኘት አልቻለም። ከዛ የራሱ የኮሌጅ ጓደኞቹ ጋር ሄዶ ቤተሰቦቼ ቤት ሰብራችሁ ገብታችሁ ግደሉልኝ ከፍላችኋለሁ አላቸው። ጓደኞቹ ምንም ሳያንገራግሩ እሺ አሉት። ከዛ ወደ ቤቱ ሄዱ። ነገር ግን መስኮቱን ከፍተው ሊገቡ ሲሞክሩ አላርም ጮኸባቸው። እነዚህ ገዳዮችም በድንጋጤ እየሮጡ አመለጡ። ሙከራ 1 ከሸፈ። ከጥቂት ወራት በኋላ ባርት ተስፋ አልቆረጠም። ሌላ ጓደኛውን ጠየቀው። ጓደኛውም ቀልዱን መስሎት እሺ ብሎት ቁጭ ብለው ማውራት ጀመሩ። ጓደኛው ግን ባርት የምሩን እንደሆነና ወንጀል ሊሰራ እንደሆነ ሲያውቅ ፈርቶ እኔ የለውበትም ብሎ ትቶት ሄደ። ሙከራው 2 እሱም አልተሳካለትም። አሁን 2001 ዓ.ም ነው። ባርት ለሶስተኛ ጊዜ ሊሞክር ሲዘጋጅ አዳም ሂፕ የሚባል ጓደኛው ነገሩን ይሰማና ለፖሊስ ጠቆመ። ፖሊሶች ለቤተሰቦቹ ልጃችሁ ሊገላችሁ እየሞከረ ነው ብለው ሲነግሯቸው ቤተሰቦቹ ምን አሉት መሰላችሁ? አይሆንም፣ ይሄ የማይመስል ወሬ ነው ብለው አላመኑም። ባርትን ሲጠይቁት ደግሞ አረ ዝም ብሎ ወሬ ነው፣ እኔ ለምን እንዲያደርጋለሁ ብሎ አሻቸው። በሚገርም ሁኔታም አመኑት። እሺ አሁን ወደ አራተኛው ሙከራ እንምጣ። 2003 ዓ.ም በዚህ ጊዜ ባርት ዝም ብሎ መሞከር ሰልችቶታል። ስለዚህ ሻምፔን እና ብረሺር የሚባሉ 2 ሰዎች ጋር ሄዶ ቤተሰቡን ማስገደል እንደሚፈልግና እንደሚከፍላቸው ነገራቸው። እነርሱም አሪፍ ነው እንስማማለን አሉት። እቅዳቸው እንዲህ ነበር። መጀመሪያ ባርት ለቤተሰቦቹ ከኮሌጅ ለመረቅ ነው ብሎ ዋሽቷቸው ቤተሰቦቹን ደስ እንዲላቸውና ራት ውጭ ለመብላት እንዲስማሙ ማድረግ። እውነቱ ግን ከትምህርት ቤት ራሱ ተባሮ ነበር። ሁለተኛ ቤተሰቡ ለራት ሲወጡ ባርት የቤቱን የፊት በር ሆን ብሎ ከፍቶ ትቶት ይሄዳል። በዛ መሃል ገዳዩ ብራሺር ጥቁር ማስክ ለብሶ ቤት ውስጥ ይደበቃል። እቅዱ ቤተሰቡ ከራት ሲመለሱ እንደ ዘርፊያ በማስመሰል ሁሉንም መግደል ነበር። ሶስተኛ ጌታዌይ ድራይቨር ያስፈልጋል አይደል? ለዛ ደግሞ ሻምፔን መኪና ውስጥ ሆኖ በአቅራቢያ ይጠብቃል። ገዳዩ ስራውን ሲጨርስ ወዲያውኑ ለማምለጥ እንዲመቻቸው ማለት ነው። በመጨረሻ ባርት ራሱ ተጠርጣሪ እንዳይሆን እጁ ላይ እንዲተኩሱበት ተስማሙ። እንግዲህ ያ የማይቀረው ቀን ደረሰ። ታህሳስ 10 ቀን 2003 ዓ.ም ራት በልተው በደስታ ወደ ቤታቸው ተመለሱ። ገዳዩ ብራሺር ግን በጨለማ ቤት ውስጥ ተደብቆ ይጠብቃቸው ነበር። ባርት ልክ ቤቱ ደጃፍ ሲደርስ ስልኬን መኪና ውስጥ ረሳሁት በሚል ሰበብ ወደ ኋላ ተመለሰ። መጀመሪያ ወንድሙ ኬቨን በሩን ከፍቶ ገባ። ብራሺርም እዚያው ልቡ ላይ ተኩሶ ጣለው። ኬቨን ወዲያውኑ ነበር የሞተው። ቀጥሎ እናቱ ፓትሪሺያ ገባች። ብራሺር እሷንም ደረቷ ላይ መታት። በመጨረሻም አባቱ ኬንት ድምጽ ሰምቶ ምን እየተካሄደ እንደሆነ ለማየት ሲገባ ብራሺር ትከሻው ላይ መታው። ኬንት መሬት ላይ ወደቀ፣ ግን በሚገርም ሁኔታ አልሞተም። ባርት ራሱ ተጠርጣሪ እንዳይሆን ተስማምተው ስለነበር ብራሺር ባርት እጁ ላይ ተኩሶበት በኋላ በር ሮጦ ከቻምፒዮን ጋር አመለጡ። ከዚያም ባርት ምንም እንዳላወቀ ሆኖ 911 ደውሎ ፖሊስን ጠራ። ፖሊሶችና አምቡላንስ ሲደርሱ እናቱና ወንድሙ መሞታቸውን አረጋገጡ። አባቱ ኬንት ግን በከባድ ሁኔታ ቆስሎ ወደ ሆስፒታል ተወሰደ። ባርት ድራማ መስራቱን ቀጥሏል። ለፖሊሶች የነገራቸው ታሪክ እንዲህ ነበር። ወደ ቤት ስንገባ አንድ ጭንብል የለበሰ ሌባ ጠብቆን ነበር። እኔ ስልኬን ለማምጣት ወደ መኪናው ስመለስ ነው ቤተሰቦቼን የገደላቸው። እኔም ልረዳቸው ስሞክር እጄ ላይ ተኩሶብኝ አመለጠ አላቸው። እንግዲህ ፖሊሶች ባርትን ቢጠረጥሩትም በቂ ማስረጃ ስላልነበራቸው ለጊዜው ሊለቁት ተገደዱ። ነገር ግን ብዙም ሳይቆይ አንድ አስገራሚ ነገር ተከሰተ። በጉዳዩ ላይ የሚሰራ አንድ መርማሪ አንድ ማንነቱ የማይታወቅ ሰው ደውሎ ስለ ግድያው መረጃ አለኝ፣ በአካል እንገናኝ እንዳለው ተናገረ። መርማሪውም በአንድ ምሽት ከፖሊስ ጣቢያ ጀርባ ባለው የመኪና ማቆሚያ ሚስጥራዊውን ሰው ለማግኘት ሄደ። ቆይ ይሄ ሰው ማን ቢሆን ጥሩ ነው? በ2000 ዓ.ም ባርት ቤተሰቦችን እንዲገልለት የጠየቀው ያ ሁለተኛው ጓደኛው ነው። ያ እሺ ብሎ በኋላ ግን ፈርቶ የተወው ልጅ ማለት።
አሁን ፖሊሶቹ ባርትን የሚይዙበትን አንድ ማጥመጃ መንገድ አዘጋጁ። ያ የድሮ ጓደኛው ለባርት ደውሎ እንዲያወራውና በዛውም ወንጀሉን እንዲያምን ለማድረግ ስልክ ጠልፈው ተዘጋጁ። እቅዳቸውም ባርት አዎ እኔ ነኝ ያስገደልኳቸው ሲል በድምጽ ቀርቶ መያዝ ነበር። ግን እዚህ ጋር ነው ነገሩ የሚበላሸው። ባርት በጣም ብልጥና ተንኮለኛ ነው። በስልኩ ላይ ምንም አይነት ጥፋተኛ የሚያደርገውን ቃል አልተነፈሰም። የተናገረው አንድ ነገር ቢኖር ሻምፔንንና ብሬሺርን እንደሚያውቃቸው ብቻ ነበር። በቃ ይሄ ደግሞ ወንጀለኛ ሊያስብለው አይችልም። እናም ያ ሁሉ ድካም፣ ያ ሁሉ የስልክ ጠለፋ ልፋት ሆኖ ቀረ። ፖሊሶቹ አሁንም በባዶቻቸው ቀሩ። እናም ግድያው ከተፈጸመ ከ7 ወራት በኋላ ባርት አንድ ያልተጠበቀ እርምጃ ወሰደ። ከአባቱ $7000 ሰረቀና ቻው ቴክሳስ ብሎ ወደ ሜክሲኮ ሄደ። ሜክሲኮ እንደደረሰ ግን ዝም ብሎ አልተቀመጠም። ሙሉ በሙሉ ማንነቱን ቀየረ። ስሙንም ሩዲ ሪዮስ አለው። እዚያም አፓርታማ ተከራይቶ ስራም ተቀጥሮ መስራት ጀመረ። ጭራሽ ፍቅረኛ አግኝቶ ነበር። ነገር ግን በቴክሳስ በኩል ፖሊሶቹ ገና ተስፋ አልቆረጡም ነበር። ሻምፔን እና ብራሺር ለጥያቄ ተጠሩ። እናም ሻምፔን ገና ሲያዩት ፈራና ሁሉን ነገር ተናገረ። እኔ ነጂው ነበር፣ ብራሺር ተኳሹ ነበር፣ ዋናው አቀነባባሪ ደግሞ ባርት ነው ብሎ አጋለጠው። ፖሊሶችም ሻምፔንንና ብራሺርን ወዲያውኑ አሰሯቸው። አሁን የሚቀረው አንድ ሰው ብቻ ነበር፣ ሩዲ ሪዮስ ወይም እውነተኛው ባርት። ባርት ግን ማንም አያገኘኝም ብሎ ዘና እያለ ነበር። ባርትን ወደ ሜክሲኮ ድንበር እንዲሻገር የረዳው ጓደኛው ለሽልማት ገንዘብ ብሎ አሳልፎ ሰጠው። ፖሊሶች የት እንዳለ አወቁ። ወዲያውኑ የሜክሲኮ ፖሊስ ባርትን ከቤቱ አውጥተው በቁጥጥር ስር አዋሉት። ያ ሩዲ ሪዮስ የሚለው ስምና አዲሱ ህይወቱ እዚህ ጋር አበቃ። የፍርድ ቤቱ ውሳኔም እንዲህ ነበር። ሻምፔን 15 ዓመት ተፈረደበት፣ ብራሺር ደግሞ እድሜ ልክ ተፈረደበት። ዋናው አቀነባባሪ ባርት ደግሞ መጀመሪያ የሞት ፍርድ ተፈርዶበት ነበር። ነገር ግን በአባቱ ጣልቃ ገብነትና ለመና ምክንያት ግድያው ሊፈጸም 40 ደቂቃ ሲቀረው ወደ እድሜ ልክ እስራት ተቀይሮለታል። እናንተ ምን ታስባላችሁ? አባቱ ልጁን ይቅር ማለቱ ትክክል ነው ወይስ ባርት መጀመሪያ የተፈረደበትን የሞት ፍርድ ሊጸናበት ይገባ ነበር? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።